ውሸት ሊመስሉ ይችላሉ ግን እውነት ናቸው። ሙሉ ለሙሉ ያደገኛ ተጫዋቾችን ከገደለው መብረቅ በሁለት ሀገራት መካከል ጦርነት እንዲነሳ ካደረገው ጨዋታ ድረስ በዚህ ቪዲዮ እንደተፈጠሩ እንኳን ለማመን አስቸጋሪ የሆኑ የእግር ኳስ ጨዋታዎችን እንመለከት ይሆናል። ጅማሯችንን ከዚህ ክለብ ባለቤት ብናደርግ ሻይሻል አይቀርም። ምክንያቱም ይህ ሰው ቁጣውን መቆጣጠር አቅቶት ሜዳ ውስጥ ሽጉጥ ይዞ እስከ መግባት ደርሶ ነበር። Super League football fixtures after the president of club PAOK Salonika stormed onto the pitch with a holstered gun with what appeared to be a handgun strapped to his waist. የግሪክ እግር ኳስ በተለይ የሀገሪቱ ከፍተኛ ቡድኖች ሲሳተፉ በመጋጋል ይታወቃል። የክለቡ ባለቤቶች ያዙኝ ልቀቁኝ እያሉ ወደ ሜዳ ሰርገው መግባታቸው አዲስ ነገር አይደለም። ግን በ2018 በግሪክ ሱፐር ሊግ ሂዮክና ኤኤክ በተባሉ ተቀናቃኞች መካከል የተፈጠረው ነገር በእግር ኳስ ጨዋታዎች መካከል ላይ ታይቶ የሚታወቅ ነገር አይደለም። ዋንጫውን የሚያነሳው ማን እንደሆነ የሚወስን ወሳኝ ጨዋታ ነበር። ሂዮክ ለ30 ዓመታት የዋንጫ ድርቅ ላይ ነበር። ቀድሞውኑ በሲዝኑ ሂዮክ ደጋፊዎችን ያሳተፈ በተቀናቃኞች ላይ የሽንት ቤት ሶፍት በመወርወር ተግባር በመፈጸም የ3 ነጥብ ቅነሳ ቅጣት ተጥሎበት ነበር። በዚህም ምክንያት ቦታቸውን ለማሻሻል ኤኬኤን ማሸነፍ ይኖርባቸው ነበር እና በመጨረሻ ደቂቃ የተመታ የኮርና ምት ጎል ሲያስገቡ 1-0 በሆነ ውጤት ያሳኩት ይመስል ነበር። ነገር ግን በተቀናቃኞቻቸው በቀረበው ቅሬታ ጎላቸው ኦፍሳይድ ተብሎ ተሰረዘ። ይህ የክለብን ባለቤት ቴቨር ሳይቨርዝን በመናደድ ወደ ሜዳ በመግባት የጦፈ ክርክር ውስጥ እንዲገባ አደረገ። ግን ሁኔታው ሲታወቅ የክለቡ ባለቤት የተቀባበለ ሽጉጥ በጎኑ ይዞ ነበር ወደ ሜዳው የገባው። ምንም እንኳን እንዲህ መሆኑ ለየት ያለ ነገር ባይሆንም ሽጉጥ ይዞ መግባቱ ግን በግሪክ እግር ኳስ ራሱ መስመር ማለፉ ነበር። ሙሉ የግሪክ ሱፐር ሊግ በዚህ ምክንያት የታገደ ሲሆን ባለቤቱ ከከባድ ቅጣት ጋር ነጥብ ቅነሳና የ3 ዓመት እገዳ ተጥሎበታል። የአንድ ሰው ስሜታዊነት መሆን መላውን ሊግ እንዲታገድ አድርጎታል። ቀጣዩ ግን ሽጉጥ ሳይሆን አሸባሪዎችን ያሳተፈ ታሪካዊ ክስተት ሆኗል። በ2005 በሪያል ማድሪድ እና ሪያል ሶሲዳድ በመጨረሻው ደቂቃ እድሜ ለሮናልዶ መቀስመት 1-1 በሆነ ውጤት አቻ ይሆናሉ። ነገር ግን ፖሊስ ኢቲኢ የተባለ አሸባሪዎች ቡድን ጨዋታው በሚካሄድበት ስታዲየም ዙሪያ ሰዓት የሚቆጠርና በ9ኛ ደቂቃ እንዲፈነዳ ተደርጎ የተጠመደ ቦምብ እንዳለ ይደርሳሉ። ደህንነትም ጉዳዩን ወደ እግር ኳስ ባለስልጣናቱ በማስተላለፍ በ84ኛው ደቂቃ እንዲቆም ተደርጎ ተጫዋቾች እስከነለበሱት የስፖርት ጥጥ ውጭ እንዲጠብቁ ሲደረጉ 75000 የሚሆኑ ሰዎች በፍጥነት ከቦታው እንዲለቁ ተደርጓል። በኋላም ላይ የቀረው 6 ደቂቃ ከ3 ሳምንት በኋላ እንደሚደረግ ይወሰናል። ስለዚህ ሪያል ማድሪድም ሆነ ተቀናቃኙ ለ360 ደቂቃ ሲባል ከእንደገና ተፋጠዋል። ወደ ተጨማሪም ሰዓት ሳይሄዱ ቀድሞውንም አቻ ስለነበሩ ሪያል ማድሪድ ባስገባው ጎል ጨዋታው በእነሱ አሸናፊነት ተጠናቀቀ። የ6 ደቂቃ ጨዋታ ብርቅ እንደሆነ ሁሉ ጠጥቶ ወይ ደግሞ ሰክሮ የሚዳኝ ዳኛ አይታችሁ ታውቃላችሁ? አታውቁም? እና ደግሞ ይህንም ቪዲዮ የመሰለ ላይክ ሳታረግ ማየት አይደብርም? እና እኮ ስለዚህ ምን ያስጠብቃችኋል? ሰብስክራይብ ማድረግ አዘንጉ። ስለዚህ የቤላሩስ ዳኛ ማውራት አለብን። ይህ ሰው በሀገሩ የተከበረ ዳኛ ነው። ጥሩ የዳኝነት ህይወቱ ለዓለም አቀፍ ጨዋታዎች እንዲጠራ አድርጎታል። ከዚህም መካከል የሚታወሰው በኢንግላንድና ሁዘንበርግ መካከል የተደረገ 6-0 የተጠናቀቀው ጨዋታ ነው። ግን በ2008 መነጋገሪያ የሆነው በተለየ ጉዳይ ነበር። በብሔራዊ ሊግ ጨዋታ የሀገሪቱ ምርጥ ዳኛ ተብሎ የተመረጠው ይህ ዳኛ በሜዳው መካከል ጀርባውን ወደ ኋላ አድርጎ ምንም ሊንቀሳቀስ አልቻለም። እንዲሁም በርካታ ፋውሎችን ዝም ብሎ አልፈዋል ወይም ሳይቀጥ አልፈዋል። ሁኔታውን ያስተዋለው የስራው ባልደረባው ከሜዳ እንዲወጣ ሊረዳው ወደ ሜዳው ይገባል። ግን ዳኛው እርዳታውን አሻፈረኝ በማለት በደስታ እጁን ለደጋፊዎች እያውለበለበ ከሜዳው ይወጣል። ነገሮች ሲታወቁ ዳኛው ጥንብር እስኪል ድረስ ሰክሮ ነበረ። በዚህም ከዳኝነቱ ታግዷል። ግን የማይሆን ውሳኔ ለመወሰን መስከር አይጠበቅባቸውም። የዚህም ማሳያ ቀጣዩ ጨዋታ ነው። በእግር ኳስ የታዩ እጅግ በጣም አስከፊ ዳኝነቶች ውስጥ የመጀመሪያው ነው። ከዚህም በፊት ታይቶ የሚታወቅ አይደለም። የ2021 አፍሪካ ኔሽን ጨዋታ ነበርና የዛምቢያ ዳኛ ጃኒ የዚህ ማሊ ከቱኒዚያ ለምታደርገው ጨዋታ የዳኝነቱን ኃላፊነት ወስዶ ነበር። ጨዋታው አለቀ ብሎ ሲያፋጭ ሰዓቱ ገና 85ኛ ደቂቃ ነበር። ግልጽ ነው ዳኛው ወደ ቤቱ ለመሄድ ቸኩሏል። ግን የዳኛው ሰዓት የሆነ ነገር ሆኖ ቢሆን ኖሮ ለማስተካከል ራሱ አልሞከርም ነበር። ከጥቂት ደቂቃዎችም በኋላ አሁንም ሰዓቱ ከማለቁ በፊት በ89ኛ ደቂቃ ያፋጫል። ይህም 1-0 የተሸነፉ ያሉትን የቱኒዚያ ቡድኖችንም ያናድዳል። ለተጨማሪም 3 ደቂቃዎች መጫወት እንዳለባቸው የሚገልጽ ውሳኔ ፌዴሬሽኑ ሲያስተላልፍ የማሊ ተጫዋቾች ወደ ሜዳው ተመለሱ። የቱኒዚያ ተጫዋቾች ግን በዳኛው በጣም በመናደዳቸው ለመጫወትም ፍቃደኛ አልሆኑም። በዚህም ማሊ አሸናፊነታቸው ተረጋግጦ ጨዋታው ተጠናቀቀ። በጣም ደባሪ ነበር። ምናልባት ዳኛው ጨዋታው እንደዛ ባያቆራረጥ ኖሮ
ቱኒዚያ ጎል የማስገባት እድል ይኖራቸው ነበር። ግን ከ100 በላይ ጎል በራሳቸው ላይ በአንድ ጨዋታ ያስገቡት ጎል ቡድኖች እንዳሉ ምን ያህል ታምኖኛላችሁ? በማዳጋስካር የተፈጠረው ሁኔታ ይህ ነበር። በእግር ኳስም ከፍተኛ የጎል ቁጥር ተብሎ የተያዘለትም እሱ ነበር። የማዳጋስካሩ ቡድን በዳኞች ውሳኔ ደስተኛ አልነበሩም። ምክንያቱም ከተቀናቃኞቹ ጋር 3-3 በሆነ አቻ ውጤት በፔናልቲ በተጠናቀቀ ጨዋታ አሸናፊነታቸውን በተፎካካሪያቸው አጥተዋል። ስለዚህ ቅር በተሰኘው ቡድን አዲማ ከተባለው ቡድን ጋር በሚቀጥለው ጨዋታ ሲገናኙ ጨዋታው ትርጉም የለሽ ነበር። ጨዋታው ከተጀመረ ሰዓት ጀምሮ ኳሱን በራሳቸው ግብ ላይ ሲቀረቅሩት ነበር። ተቃውሟቸውን ለመግለጽ 2 ወይ 3 ከፍ ካለ ደግሞ 10 የሚበቃ ቢሆንም እነሱ ግን ተቀናቃኞቻቸውን፣ ደጋፊዎቻቸውን እና ሌሎችንም ግራ ባጋባ መንገድ 149 ጎሎች በራሳቸው ላይ አስገቡ። ጨዋታውም 149-0 በሆነ ውጤት የስኮትላንድን 36 ጎል ሪከርድ በመስበር የበላይነትን ያዘ። በዚህም የማዳጋስካር ፌዴሬሽን የክለቡን አሰልጣኝ ለ3 ዓመት እንዲሁም ሌሎች በጉዳዩ ተሳትፏል የተባሉ ተጫዋቾችን ከጨዋታው አገደ። ከጥቂት ዓመታትም በኋላ ክለቡ ተበተነ። ቀጣዩ ግን ከበድ ያለ ነው። በሁለት ሀገራት መካከል ጦርነት እንዲነሳ አድርጓል። ዓለም አቀፍ ክስተቶች በብሔራዊ ቡድኖች ላይ መከሰታቸው ማይቀር ነገር ነው። ለዛም ነው አንዳንድ ሀገራት ጨዋታው ሊያስከትል የሚችለውን አስከፊ መዘዝ በመፍራት እርስ በርስ እንዳይጫወቱ የሚከለከሉት። ግን አንድ ጨዋታ ከእጅ ያመለጠ ይመስላል። በሆንዱራስና በኤልሳልቫዶር ያለው ውጥረት መጀመሪያውኑ እየተጋጋለ ነበር። ምክንያቱም አንዱ ሀገር ሌላውን ለተፈጠሩ ችግሮች ተጠያቂ እያደረገ ነው። ሆንዱራስ ከኤልሳልቫዶር የሚመጡ ስደተኞች ወደ ሀገራቸው እንዲመለሱ በማስገደድ ችግሩን ይበልጥ ያባብሰዋል። ስለዚህ ሁለቱ ሀገራት በዋንጫ ማጣሪያ ሲገናኙ ትንሽ ምክንያት ነበር ብቻ የሚፈልጉት። ሆንዱራሶች 1-0 ጨዋታውን ሲያሸንፉ የኤልሳልቫዶር ደጋፊዎች በስቴዲየሙ እሳት እንዳቀጣጠሉ የሚገልጽ ወሬ ተሰምቶ ነበር እና በመልሶ ጨዋታው ኤልሳልቫዶር 3-0 በሆነ ውጤት ስታሸንፍ በጣም ከባድ አመጽ በሀገሪቱ ተቀስቅሰዋል። ስለዚህ አሸናፊውን ለመለየት ለሶስተኛ ጊዜ እነዚህ ሀገራት በሜክሲኮ እንዲጫወቱ ተደረጉ። ግን ከጨዋታው በፊት ኤልሳልቫዶር በቅድሚያ ባደረጉት ጨዋታ ዘረኝነት ወደ ሀገራቸው እንዲመለሱ በተደረጉ ስደተኞች ምክንያት ያላትን ዲፕሎማሲያዊ ግንኙነት ታቋርጣለች። በውጤቱ እስከ ተጨማሪ ደቂቃ ድረስ አቻ በሆነ ውጤት ቢቆዩም በመጨረሻ ደቂቃ በገባ ጎል በኤልሳልቫዶር አሸናፊነት ተረጋግጧል። ከጥቂት ቀናት በኋላ ሁለቱ ሀገራት የጦርነት ቀጠና ውስጥ ነበሩ። ምንም እንኳን ጦርነቱ ለ100 ሰዓት የቆየ ቢሆንም ከ3000 በላይ የሆኑ ህይወት አልፈዋል። እንዲሁም በመቀጠል የሀገሪቱ እርስ በርስ ጦርነት ምክንያት ነበረ። ግን እግር ኳስ ጦርነት የማስነሳት ኃይል እንዳለውም ሁሉ ሰላም የማስፈንም ኃይል አለው። በ1967 ናይጄሪያ በእርስ በርስ ጦርነት ውስጥ ነበረች። ቢያፍራ የተባለው ክልል የራሱ የሆነ መንግስት ለመመስረት ፈልጎ ነበር። ነገር ግን የእግር ኳስ ታላቅ ተጫዋች የሆነውን ፔሌን ለማየት የ3 ዓመት የእርስ በርስ ጦርነታቸውን እረፍት ሰጥቶት ነበር። የሮናልዶና የሜሲ ታዋቂነት በጣም ገራሚ ከመሰላችሁ ተሳስታችኋል። ምክንያቱም የፔሌ ታዋቂነት ሌላ ታሪክ ውስጥ የገባ ነው። በዓለም አቀፍ ደረጃ ተወዳጅ የሆነ ሲመጣ ክለቡ ሳንቶስ በተቻለ ፍጥነት ትርፍ ለማግኘት ፈለገ። ስለዚህ ትልቅ ጉብኝት አዘጋጀ። አውሮፓንና ጃፓንን ያካተተ ዝም ብሎ ጉብኝት አልነበረም። አፍሪካን ጭምር ያጠቃለለ ትክክለኛ ጉብኝት ነበረ። ናይጄሪያን ጨምሮ ብዙ ሀገራትን ያካተተ ነበረ። ግን ሳንቶስ ሁለት ሀገራት ጦርነት እያካሄዱ መጫወት አይችልም። ሳንቶስ እና የናይጄሪያ ብሔራዊ ቡድን የሚያደርጉት የወዳጅነት ጨዋታ ለ2 ቀናት የሚቆይ የተኩስ አቁም ስምምነት ተፈራረሙ። የሚገርመው በሁለቱም ጽንፍ የሚገኙ ወታደሮች፣ የጦር አለቆች ጨዋታው ደህንነቱ የተጠበቀ እንዲሆን ጎን ለጎን ተባብረው ሲሰሩ ነበር። ጨዋታውም ፔሌ 2 ጎል ባስገባውና በናይጄሪያ 2 ጎል አቻ ሆኖ ጨዋታው ይጠናቀቃል። ነገር ግን ፔሌና ሳንቾስ እግራቸውን እንዳወጡ ጦርነቱ ቀጠለ። አዎ ጦርነቱ ሙሉ ለሙሉ አላቆመም ነበር፣ ግን ቢያንስ ለጥቂት ቀናት ሀገሪቱ ከጥይት ድምፅ ነፃ ነበረች። አሁን በእግር ኳስ ከታዩ አስከፊ ጨዋታዎች አንዱን ነው የምናየው። መብረቅ በእግር ኳስ ሜዳ ከስንት አንዴ የሚከሰት አስፈሪ ክስተት ነው። ባለፉትም ጥቂት ዓመታት ሞትንም ጭምር አስከትለዋል። 1998 በርካታ መብረቆች በደቡብ አፍሪካ ብዙ ተጫዋቾችን ጎትተዋል። ነገር ግን በኮንጎ የተፈጠረውን የትኛውም ሊበልጡ አይችሉም። በሻንጋና ቤና አቻ በሆነ ውጤት ጨዋታቸውን እየቀጠሉ እያለ ከከባድ ኃይለኛው ንፋስ ጋር ከከፍተኛ የመብረቅ ድምፅ ከሜዳው ይሰማል። ይህም መብረቅ 11ንም የአንድ ቡድን ተጫዋቾች በቦታው ሲገድል 30 ተመልካቾችን አቁስለዋል። ነገር ግን በሚገርም ሁኔታ ተቃራኒው ቡድን ምንም አይነት ጉዳት አልደረሰባቸው እና ይህ እንግዳ ክስተት ሰዎች ከዚህ መብረቅ አደጋ ጀርባ የተለየ ነገር እንዲያስቡ አድርጓቸዋል። አንድ ሙሉ ቡድን ጥርግ ብሎ ሲያል፣ አንዱ ግን ምንም ሳይሆን ሲቀር ብዙ መላምቶች እንዲመጡ አድርገዋል።
ግን ምክንያቱ ሁለቱ ቡድኖች ያደረጉት የእግር ኳስ ታኬታ ወይንም ጫማቸው ልዩነት ነው። የባሻንጋ ቡድን የፕላስቲክ ታኬታ ያደረጉ ሲሆን የቤነ ቡድን ተጫዋቾች ደግሞ የብረት ተረከዝ ያላቸውን ጫማዎች ነበር ያደረጉት። ይህም ኤሌክትሪክን ያመነጭ ነበር። በጥንቆላ ሳይሆን ለዚህ ሁሉ ሞት ምክንያት የጫማ ምርጫ ብቻ ነበር። ለዛሬ ይዘንላችሁ የመጣነው ቪዲዮዎች እነዚህን ይመሳሰላሉ። በቀጣይ በአዲስ ታሪክ እስክንመለስ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ።